Yemen's Houthi rebels. They could attack a commercial ship and could bog the strait up for weeks, if not months. በዓለማችን ላይ ካሉ እጅግ በጣም ወሳኝና ሀያላን ከሚባሉ ሀገራት አብዛኞቹ አይናቸውን የጣሉበት አንድ ወሳኝ ቦታ አለ። Nearly 2 months of attacks by the Iran-backed Houthi movement on cargo ships. ከቀን ወደ ቀን ከዓመት እስከ ዓመት እነዚህ ሀያላን ሀገራት ይህንን ቦታ ለመያዝ የሚያደርጉት ፉክክር እየጨመረ የሚጠቀሙበት ቴክኒክም እየተራቀቀ መጥቷል። ይህ ቦታ ከኛ በጣም የራቀ ነው ብላችሁ ካሰባችሁ ተሳስታችኋል። ይህ ቦታ የሚገኘው እኛው ከምንኖርባት ኢትዮጵያ በስተምስራቅ ባለችው ከጅቡቲ ጎን ሲሆን ይህም ጠባቡ የባህር ላይ መተላለፊያ መንገድ ወይም ደግሞ የባህር ላይ ሃይዌይ ነው። ቦታው በጣም ጠባብ ነው፣ ወደ 20 ኪሎ ሜትር ቢረዝም ነው። ነገር ግን በዚህ መሃል የሚያልፉት ነገሮች በጣም ወሳኝ ናቸው። ለምሳሌም ያህል እንደ ኢንተርኔት ኬብሎች፣ ትልልቅ የነዳጅ ድፍድፍ የያዙ መርከቦች ከአረቡ ዓለም ወደ አውሮፓ የሚሄዱበት መንገድ ነው። ከቻይናና ከሌሎች የኤዥያ ሀገሮች የሚመረቱ ሸቀጦች ወደ አውሮፓ እንደዚሁም ወደ አሜሪካ የሚተላለፉበት በጣም ወሳኝ መንገድ ነው። ይህንንም በቁጥር ለመግለጽ ያህል የዓለማችን 12% የሚሆነው ንግድ በዚህ መንገድ ላይ የሚተላለፍ ሲሆን ይህም በዶላር ወደ 6 ትሪሊየን ይህም በዶላር ወደ 6 ትሪሊየን ዶላር የሚገመት ዋጋ ያለው ሸቀጣሸቀጥ በዚህ መሃል መንገድ ያልፋል ማለት ነው። ይህ ሁሉ ንብረት የሚተላለፍበት ይህ መንገድ ታዲያ እንዳለመታደል ሆኖ ችግር አያጣውም። በአካባቢው ያሉት ሀገሮች ሙሉ በሙሉ ሊባል በሚቻል ደረጃ ይህ ነው የሚባል ጠንካራ መንግስት የሌላቸው፣ መንግስት ቢኖራቸው ራሱ በጣም ብዙ አማጽያንና አሸባሪዎች የሚያጠቋቸው፣ በዛ አካባቢ የሚያልፉ ጀልባዎችን የሚጠልፉ ፓይሬቶች ወይም ደግሞ የባህር ላይ አሸባሪዎች ያሉበት በጣም አደገኛ አካባቢ ነው። Look at me, sure. I'm the captain now. ከቅርብ ጊዜ ወዲህ ደግሞ በእስራኤልና በፍልስጤም መካከል በተነሳው ጦርነት ምክንያት የፍልስጤም ተዋጊዎችን የሚደግፉት የመኖች ወይም ደግሞ የመን የሚገኙ የሃውቲ ታጣቂዎች በዛ በኩል የሚያልፉ ጀልባዎችን በማጥቃት ምንም አይነት ሪሶርስ ወይም ሰፕላይ ወደ እስራኤል እንዳይደርስ እያደረጉ ነው። The Israeli military says it has failed to intercept a missile launched from Yemen. በዚሁ ጦርነት ከእስራኤል ጎን የተሰለፉት አሜሪካና እንግሊዝ ደግሞ የየመን ተዋጊዎች ላይ ጦርነት በመክፈት ይህ አካባቢ ወደ በለጠ ችግርና ትርምስ እንዲገባ አድርገውታል። US military officials say they carried out airstrikes against Houthi targets in Yemen today and yesterday. In Yemen, many believe Israel is attempting to fundamentally reshape the Middle East. ይህ ሁሉ ጦርነትና የጂኦፖለቲካል ሽኩቻ ይህንን አካባቢ የዓለማችን ወሳኙ ነገር ግን በጣም ብዙ ችግር ያለበት ቦታ አድርጎታል። ይህ አካባቢ እንደዚህ በተለያዩ ጦርነቶችና ችግሮች ሲናወጥ አንድ ሀገር አለች፣ ዝም ጭጭ ብላ ድምጿን ሳታሰማ የምትኖር እዚሁ ጎረቤታችን ብትሆንም እኛ ራሱ ካርታ ላይ እስከመኖር ድረስ ጭራሽ የምንረሳት እሷም ጎረቤታችን ጅቡቲ ነች። እቺ ትንሿ ጅቡቲ ታዲያ በጣም ትንሽ ብትሆንም በዓለማችን ላይ ካሉ ሀገሮች ሁሉ ስትራቴጂካሊ በጣም ወሳኝ ቦታ የምትገኝ ነች። ይህ ስትራቴጂካዊ የሆነ የጂኦግራፊ አቀማመጧ ታዲያ ነጮችን ወደሷ በመሰብሰብ ለአሜሪካ ሚሊተሪ ቤዝነት፣ ለፈረንሳይ ሚሊተሪ ቤዝነት፣ ለጃፓን ሚሊተሪ ቤዝነት። በነገራችን ላይ ይህ ጅቡቲ የሚገኘው የጃፓን ሚሊተሪ ቤዝ ከጃፓን ውጪ የሚገኘው የመጀመሪያው የጃፓን ሚሊተሪ ቤዝ ነው። እንዲሁም ከአሜሪካ ሚሊተሪ ቤዝ ጎን ለጎን በቅርብ ርቀት ላይ የሚገኝ ከቻይና ውጪ የመጀመሪያው የቻይና የኦቨርሲስ ሚሊተሪ ቤዝ የሚገኘው እዚቹ ጅቡቲ ውስጥ ነው። ይህ ብቻ አይደለም፣ ኳታር የሰላም ጠባቂ ወታደሮች አሏት ጅቡቲ ውስጥ። ከኳታር ጋር ብዙ ማትስማማው ዩናይትድ አረብ ኤሚሬትስ ደግሞ የጅቡቲን ወደቦች ትጠብቃለች። ወደኛዋ ኢትዮጵያ ስንመጣ ደግሞ ያው እንደሚታወቀው
ኦልሞስት 100% ሊባል በሚቻል ደረጃ የኢትዮጵያ የውጭና የውስጥ ንግድ የሚካሄደው በጅቡቲ ወደቦች አማካኝነት ነው። በጣም ብዙ ነገር ነው ጅቡቲ ውስጥ የሚካሄደው። ጅቡቲ እንደ ትንሽነቷ ሳይሆን በጣም ብዙ ነገር የሚካሄድባት የዓለማችን ትንሿ ነገር ግን ወሳኟ ሀገር ነች ማለት ነው። እነዚህ ጊዜው ያፈራውን ዘመናዊ መሳሪያ የታጠቁ ሀያላን ሀገራት በዛ በኩል የሚያልፉ መርከቦቻቸውን ለመጠበቅ ብለው ጅቡቲ ቢያርፉም እግረ መንገዳቸውን ግን የጅቡቲን መንግስት እንዲሁም የጅቡቲን ሕዝብ ሰላም መጠበቅ ሌላ ስራቸው ሆኗል። እነዚህ እርስ በርስ የማይዋደዱ ብዙ የፖለቲካና የኢኮኖሚ ሽኩቻ ያለባቸውን እነ አሜሪካንና ቻይናን ጎረቤት አድርጋ ዩኤኢንና ኳታርን አጎራብታ የምታኖረው ጅቡቲ ከ75% በላይ የሚሆነውን የዓመት ገቢዋን ወይም ደግሞ ጂዲፒዋን የምታገኘው ከነዚህ ሀገሮች በምትሰበስበው ኪራይ ነው። ይህ የጅቡቲ ስትራቴጂ ምን ይመስላችኋል? ለጅቡቲ አሪፍ ነው ወይስ ወደፊት እነዚህ ሀያላን ሀገሮች እርስ በርስ ቢጣሉ ትንሿን ጅቡቲን ሌላ ትልቅ ጣጣ ውስጥ ይከታል? ምን ይመስላችኋል? ሐሳባችሁን ከታች በሰፊው ማጋራት ትችላላችሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ለወዳጅ ለዘመድ፣ ለጓደኛ፣ ለፋሚሊ ስለዚህ ቻናል ወርዱን አድርሱ። ስለተመለከታችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ፒስ